አጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ ያሚም እንዳልገደለው አሁን ክሊር ነው። ወይም ጥላሁን ያሚ ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም የለችም። ገላን ላይ ተመቶ ከሆነ ሬሳ ነው። ተመቶ ከሆነ እዛ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል። ቃሊቲ ነበር እሱ። በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻለሁ። አይደለውም ብሏል። አልተመረመረም ወንጀሉ። ወንጀሉን ታውቃለች ያቺ ሴትዮ። አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች። ግን ነፃ ወጣች። ይሄን ሁሉ ሲታስብ በፊት የነበረህን አመለካከት ትቀይራለህ ማለት ነው። ጥሩ እንግዲህ ያው አጫሉ ምርመራው ይቅርና ለምርመራውም ጊዜ እንዳይገኝ በአስቸኳይ እንዲቀበር ነው የተደረገው። ሁሉንም ነገር ታስታውሳለን። እስኪ ወደ ኦሮሚያና ትግራይ ጦርነት እንሂድ። ታዬ በኦሮሚያ ያለው ጦርነት በተለይ በኦሮሞ ነፃነት ሰራዊት መካከል እና በአገዛዙ መካከል የሚደረግ ጦርነት አለ። በየጊዜው እያገረሸ እየሰፋ የሄደ ጦርነት ነው። ዛን ጊዜ ጦርነቱ ሲከፈት ጊዜ የነበረ አቋም ይታወቃል። ከብልጽግና ፓርቲ አንጻር ቆመ በጣም በሰፊው ስትከራከር እንደነበረ የሚታወቅ ነው። እስኪ በፊት ብልጽግና ውስጥ የነበርክ ጊዜና አሁን ላይ ቆመ ስትገመግመው ኦሮሚያ ውስጥ ስላለው ጦርነት የነበረ አረዳድ እዛን ጊዜ የነበረ አረዳድ እና አሁን ያለ አረዳድ መካከል ያለው ልዩነት ምንድን ነው? በጣም ሰፊ ልዩነት ነው ያለው። በወቅቱ ያው ምህዳሩ የመከፈት አዝማሚያ እያሳየ ነበር። ሰው የፈለገውን ይናገራል፣ ማደራጀት ይቻላል። በጣም ብዙ እስረኞች ተለቋል። የህግ ማሻሻያዎች የምርጫ ህግን ጨምሮ የሲቪል ማህበረሰብ አደረጃጀት ህጎች፣ የሚዲያ ነፃነት ህጎች እነዚህ ሪፎርም የተደረጉ ነበረ። 2011 2012 እነዚህ ሂደቶች ነበሩ። ሰው መሳደብም ይችላል እንደው የቀረው ያኔ ነፃነቱ ሰው ከነፃነቱ ድንበር ሁሉ አልፎ መሄድ ይችላል በወቅቱ እና ትግሉም ደግሞ ውጤት ያመጣው በሰላም ነው እና ይሄንን በሰላም ያሸነፈውን የህዝብ ትግል ወደ ጫካ መመለስ ልክ አይደለም። ትክክል አይደሉም እነዚህ ሰዎች የሚል ጠንካራ አቋም ነበረኝ። በዛው መሰረት ነው ሲከራከርም የነበረው ትክክል አይደለም የሚል ማለት ነው። በኋላ በሂደት ይሄ ጦርነት ጠቀሜታው ይሄንን ህዝብ እያወናበደ በጎሳ እየከፋፈለ ለመግዛት ለሚፈልገው የበለጠ ሽፋን ሰጥቶታል።
አንዳንድ መረጃዎች ደግሞ በወቅቱ ጀነራል ከማል ገልቹ ባንክን የሚዘርፍ ሰውን የሚገል መንግስት የሚያሰማራቸው አካላት አሉ የሚል መረጃ ሰጥቶ ነበር። እንደ መንግስት ማመን ይከብድ ነበር በወቅቱ። በኋላ ላይ መተን የከረዩ አባገዳዎች መንግስት ትልልቅ ባለስልጣናት ቆመው ቁጭ ብለው ተወያይተው ወስነው እንዲረሸኑ ካረጉ በኋላ ያንን ያደረገው የኦሮሞ ነጻነት ሰራዊት ነው፣ ሸኔ ነው አሉ። ያ ፈንዳሜንታሊ ስለዛ ጦርነት የነበረኝን አመለካከት ቀየረው ማለት ነው። አባገዳዎችን ከረሸኑ በኋላ ሸኔ ነው ካሉ ባሏ ፊት ምስትን ሲደፍር የነበረው ማን ነው? የምትቃጠልበትን እንጨት ሰብስብና አምጥተህ ከዛ በኋላ እናቃጥላለን ብሎ የራሱን ማቃጠያ እንጨት ሰብስቦ ሰው መጥቶ የሚቃጠለው ያንን ያደረገው ማን ነው? በወቅቱ ያው ሸኔ ነው ብለን አውግዘናል። ያንን የሚያፋልስ መረጃ ስታገኝ ወደኋላ ትጠይቃለህ ማለት ነው። ኦሮሚያ ውስጥ ሰላም እንዲሆን አብይ ይፈልጋል ወይ ነው? አብይ ሰላም እንደማይፈልግ በኦሮሚያ ብቻ ሳይሆን በኢትዮጵያ በሙሉ በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድም ሰላም እንዲሆን እንደማይፈልግ አሁን ግልጽ ነው። ስለዚህ የኦሮሚያ ጦርነት አጀማመሩ መነሻው ራሱ አብይ እንደሆነ መገመት ይቻላል። ሚናው ምን እንደሆነ በትክክል መናገር ባይቻልም ምንድን ነው? አንደኛ ኦነግ የገባበት ሰነድ ምንድን ነው? ስንት ዓመት ውጭ የቆየ ነው። ምንድን ነው የነበረው ስምምነት? ከመንግስት ጋር ሲታኮስ የነበረ ነው። ይብዛም ይነስም ከራሱ ወገን ሰው ሞቷል። እሱም የገደለው ሰው አለ። ይዞት የነበረው ዓላማ ነበረው። ኦኬ፣ ከነበረው መዋቅር ጋር ግጭት ነበረው። ሰው ምን ላይ ነው የተስማሙት? ስምምነት እንዳይኖር አየር ላይ እንዲሆን ያደረገው ኦነግ ጠይቋል። አሁን ሳስብ ችግሩ በኋላ ለምን ተቀብሎ ገባ ሌላ ጉዳይ ሆኖ፣ በወቅቱ እኛ እንደ ከወንድሙ በላይ እንዴት ባዕዳንን ያምናል ብለን ቀልደናል። ሶስተኛ ወገን በተገኘበት እንደራደርና እንፈራረም ብሎ ነበር። እንዴት እንደዚህ ይላል? ይሄ ወንድሙ አይደለም እንደ ብለናል በወቅቱ። ግን ከአካሄድ አኳያ ትክክል የነበረው እሱ ነው። ያ ነገር እንዳይሆን ደግሞ አብይ ይፈልጋል። አብይ ከማንም ጋር የስምምነት ሰነድ ማሰር አይፈልግም። ቅርብ ጊዜ ጀዋር የሆነ ጽሁፍ ጽፎ ነበር። ከፋርማጆ ጋር ወደብ ስጠኝ ብሎ እሺ ብሎት ነበር። እሱም ግን ነገሩ በፊርማ እና በሰነድ አልሰፈረም። ከኢሳያስ ጋርም ስለ አሰብ መድረክ ላይ ያወራውን ጠይቅ ያለው ሊል ይፈልጋል። በሰነድ የታሰረ ነገር አይፈልግም። ለምን አላውቅም። ኦኬ፣ ኦሮሚያ ላይ ሰላም እንዲሆን ይፈልጋል ወይ? ኦሮሚያ ላይ ሰላም ቢሆን በዚህ በሸኔ ወጣቶች ባይሰደዱ፣ ባይገደሉ፣ ባይታሰሩ ሰላም ቢሆን መቆየት ይችላል ወይ? ምክንያቱም ጦርነት የስልጣን ምክንያቱም ሁሉንም የፈለገውን ይዞ ይዘርፋል፣ የፈለገውን ይገርፋል፣ የፈለገውን ያስራል፣ የፈለገውን ይገላል። ጦርነት ስላለ ይሄን ነገር በዚህ ደረጃ ከጦረኛ ባህሪው አኳያ አሁን ሳየው ባለቤቱ እሱ ነው። የኦሮሚያ ህዝብ